እናንተ ብሉ የልጅ ልጆቻችሁ ይከፍላሉ ይላል። ሰውየው ርቦ ገብቶ በልቶ ምናምን ደግሞ ግድንግድ ሆቴል እኮ የልጅ ልጄ ለሚከፍለው እኔ ምን አሳሰበኝ ምናምን ብሎ ዘጭ ብሎ በላ። መጨረሻ ላይ ሊወጣ ሲል ሂሳብ አለው አስተናጋጁ። እንዴ ውጭ የለጠፋችሁት ምንድነው የሚለው? እናንተ ብሎ የልጅ ልጆቻችሁ ይከፍላሉ አይደል እንዴ ምናምን የሚለው ይሏል። አዎ ልክ ኖት ጌታዬ፣ አይናደዱ። የእርሶ ምግብ የልጅ ልጆ ይከፍላሉ። አሁን እርሶ የአያቶን ይክፈሉ አይለው። ልጅየው ፎንቃ ይገባለትና ለአባቱ ይነግሯል። አባዬ የጎረቤታችን የማማ እንትና ልጅ ወድጃታለሁ ፍቅር ጀምረናል ይሏል። አረ ልጄ እሷ ልጅ ትቅርብ፣ በቃ ለእናትህ እንዳትነግራት እህት ነች ይሏል። ተናደደ ምናምን። ከዛ ከሳምንት በኋላ እሺ እንትና የምትባል ልጅ ጋር ይኸው ፍቅር ጀምረናል ይሏል። አረ እሷም እህት ነች ግን ለእናትህ እንዳትነግራት ይሏል። አባዬ ዝም ብሎ ነው እንደሚፈለፍለው ምናምን እያለ ተበሳጭቶ ድጋሚ ሶስተኛም እንትናን ወደድኳት ሲለው እሷም ትቅርብ እህት ነች ይሏል። አሁንማ እነግራታለሁ ለእናቴ እንዴ አበዛው አባዬ ምናምን ብሎ እማዬ ወዬ ልጅ አረ አባዬ እኮ እንትና ልጃቸው አንቺ እንዳትነግራት ብሎኝ ለካ እህቶቼ ናቸው ከሌላ የወለዳቸው ይላል። ቶ ልጄ እባክህ የፈለግከው መርጠህ ጀንጅን፣ እሱ አባት አይደለም አትለው። አንድ ሴትዮ ትላንት ከወንድ ጋር ካደርኩ ስንት ጊዜ ስትል ብልቷ ከስር ብላለች። እሑድ በረፍት ቀን ታመ ያልጠየቀ ሰው ሰኞ በስራው ቀን ሙታ ከስራ አስፈቅዶ ሊቀብር ይመጣል። እኔ እኮ ስለዚህ ማህበረሰብ ስለሰው ባላስ ነው የሚሻለው። ፈጣሪ ማረግ ማለቱ ቀርቶ ሰኞ አንተም ትሞታለህ፣ እሱም ስራ ይሄዳል። ከዛ ከስራ አስፈቅዶ ሊቀብር ይመጣል። የሆነ ካምፕ ውስጥ ነውና ዝም ብሎ ቁማር ይበላቸዋል። አንደኛው ወታደር ዛሬ 4 ወታደር ይሞታል ይላቸዋል። አይሞትም እናሲዝ ሁሉም ያሲዛሉ። ከ10 ሰው ጋር ምናምን ነው ደግሞ የሚያሲዘው። ይበላቸዋል። በቃ ምናምን መረራቸው። አንድ ቀን በልቶት አይቁም፣ ሁሌ ነው ይበላቸው። ይሄማ በቃ አስጠንቁሎናሉና ዋናው ጋር ኮማንደር ጋር 100 አለቃ ጋር ከሰሱት። አምጡት ተባለ፣ ተጠራ። ሁለተኛ ቁማር ብትጮት ምናምን ብሎ በማስጠንቀቂያ ተገላገለ ምናምን ወጣ። ድጋሚ አሁንም አያርፍ ይጮታል። ዛሬ እንዲህ ኧረ ምናምን ደግሞ አውቆ የሚያጠራጥር ነገር ነው እናሲዝ የሚላቸው። እነሱም ያሲዛሉ፣ ሞኝ ናቸው፣ ይበላሉ። እዛ በቃ መረራቸው። ድጋሚ ከሰሱት። አላቆመም። አሁንም አላቆመም። ጥሩት አለ ኮሎኔሉ። ተጠራ። ቁጭ በል አለው። ቁጭ አለ። አሁን መልቀቂያ ልትወስድ ነው የጠራው። ተው ብለህ አልተውም ብለኛል ይሄን ቁማር ምናምን ሲለው ለምን እኔና እርሱ አንጮትም አላቸው ኮሎኔሉ። እንዴ ብትደፍረኝ ነው አንተ ደደብ ባለጌ ይሉታል። ምናምን ገራቂጦት ላይ ጠባሳ አለ አላቸው። ትዝ አላቸው። ምንም የለም እና ሲዜንንም አስያዙ። በስንት በ10 ሺህ ሲያሳዩት ምንም ግራቂጣቸው ላይ ጠባሳ የለም። በሉት እንዳለ ወታደሩን ሰበሰቡና ምንድነው የምትሉት? ይሄ ነው ቁማር በላ የምትሉት? አዎ ሁሌ እንደበላን ነው ህዝቡ እንዳለ በማይክ እኔው ከቢሮ ወጥቼ ማላቅ ሰውዬ በለውት አይደል እንዴ? እንዴት በሉት? ግራቂጥ ላይ ጠባሳ አለ አለኝ። አሳየው ጠባሳ የለም በለውት ይላል እንዳለ ወታደሩ ምን ነው አረ ከኛ ጋር እኮ የኮሎኔሉን ቂጣ ያለው ብሎ 100 ሺህ ብር አስይዞ ነው የገባው። የ3 ወር ደሞዛችንን አላሉ። ሚስት ባሏን ከሰራተኛዋ ጋር ጠረጥሯለችና አንድ ቀን ግን እጅ ከፍንጅ ልትይዘው አልቻለችምና እንደውም ለምን ሰራተኛዋን አባረረ፣ የሰራተኛዋን ልብስ ለብሽ የሰራተኛዋ ክፍል አልተኛም አለችና አባራ ለብሳ ተኛች። እንደለመደው ማታ ላይ ባል መጣ ወደ ሰራተኛዋ ክፍል። ያስኩ ልትለው አለችና ለነገሩ ምግብ ስሪልኝ ብሎ ምናምን ቢያስቀይስስ ልል ነው ብሎ አለችና ከጨረስን በኋላ ነው የሚይዘው ብላ ዞራ ለጣለች። ባሎዬ መጣና ጉዳዩን ጨረሰ። አሁን አገኘው ብላ መብራቱን አብረታ ስትዞር ጥበቃው ነው። ቢቀርስ ተማሪ እያለን ፊት ለፊት ዲክስ የሚቀመጡ የነበሩት አሁን ባንክ ቤት፣ ኢትዮ ቴሌኮም፣ የመንግስት መስሪያ ቤት ተቀጥረው እየሰሩ ነው። መሀል ዲክስ ላይ የሚቀመጡት የነበረው ደግሞ በሊቢያ፣ በሳውዲ አረቢያ፣ በምናምን አድርገው በአብዛኞቹ ስደት ወጥተዋል። ጥግ ዲክስ ላይ የሚቀመጡት ደግሞ እንደኔ ቲክቶከር፣ እንደና አሌክስ ዩቲዩበር ምናምን ሆኗል። እኔ ደግሞ የሚገርመኝ ጭራሽ ትምህርት ቤት መጥተው የማያውቁት ደግሞ ሀገሪቷን እየመሩ ነው። ሁለት ጓደኛሞች ናቸው አሉና ቤተክርስቲያን ቁጭ ብለው አንደኛው ጀለስ ቄሱ ምገርም ቆንጆ ሚስት አለቻቸውና በጣም እንዋደዳለንና አሁን ደውላልኝ እሷ ጋር ልሄድ ነውና ከቅዳሴ በኋላ ቄሱ እንዳይመጡብን በወሬ ያዛቸው እንደምንም ብለው ይሏል።
አረ ለጓደኛ ያለው እንኳን አያሳስብም ይላል። ከዛ ይሄዳሉ። ከዛ ቄሱ ጨርሰው ሲወጡ ጓደኛው ሄዶ አባ እንዲህ ነው ቅብጥርጥር ሲያደርግባቸው ኮስተር ብለው ምን ሆነ ነው የሆንኮን ለምን በትክክል አትናገርም ይሉታል። ከዛ ከነከነው ንስሐ ልገባ ነበር ምናምን አለና ከነከነውና እግራቸው ስር ወድቆ አባ ይቅር በሉኝ የማይሆን ኃጢአት ሰርቻለሁ፣ ጓደኛዬ ከእርሶ ሚስት ጋር ሊማግጥ ሄዶ እርሶን ያዝልኝ ብሎኝ ነው አላቸው። ተነሳ አንተ ሞኝ አሉት ቄሱ። በልበል ሂድ ራስህ ሚስት ጋር፣ እኔ ሚስቴ ከሞተች 5 ዓመት አልፏታል። እንደዚህ ጓደኛ ሰው